ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ የቻናል ቤተሰብ እንዴት ናችሁ? ሁሉ ሰላም ነው? አልሐምዱሊላህ። እስኪ ዛሬ ደግሞ ውስጡን ላስጎበኛችሁ። ባለፈው ውጭን አልነበር ያሳየኋችሁ? አሁን የገባሁበት ያው ኮሊደሩ ነው ወይም ሲብ እንደምንለው። ከዛ ይሄ መኝታ ክላሴ ሲሆን ይሄ ደግሞ ሳሎን ነው። እንደምታዩት ልብስ አጥቤ ነው ያወጣሁት። እንደምታዩት ይህን ይመስላል። በእርግጥ ሳሎኑ ሰፊ ነው። ይህን ይበቃል። አልሐምዱሊላህ ያኔ ሰፋ ያለ ነው። እንደምታዩት ይህንን ይመስላል። እስኪ ላሁን ደግሞ ጅብሰን ምናምን አሳያችኋለሁ። ይህን ፓትራ ኬክ ልሰራ አውጥቼው አልመለስኩትም። ቦታው ቆንጆ ነው። በነገራችን ላይ ለዳቦ መጋገሪያ ፓትራ ስትመጡ ኢንሻአላህ ብትገዙ ደስ ይላል። እንደዚህ አይነት አንሶላውን ያነጠፍኩበት ደግሞ ለቆሻሻ እንዲከላከል በሚል ነው። አንሶላው ምናምን ይሄን ያነጠፍኩበት። እንግዲህ እንደምታዩት ይሄው የጅብሰን አሰራሩ ይህንን ይመስላል። ከወደዳችሁት ይህንን የሰራው የጅብሰን ባለሙያ የሆነ ቤተሰብ አለን እና እሱ ነው የሰራው። በጣም ቆንጆ ነው። እንደምታዩት ይህን ይመስላል ሳሎኑ። ያው ብዙ ሰው ይወደዋል ይህንን ዲዛይን እና ምናልባት ቤታችሁን እያሰራችሁ ያላችሁ ዲዛይን ለመምረጥ የተቸገራችሁ ካማራችሁ እንደዛ አድርጋችሁ ማሰራት ትችላላችሁ። ይሄ ጠብዓን ብሉቱዝ ነው እንደምታዩት። አሁን ብሉቱዝ አልሸቀልም። አሁን ብሉቱዝ ሸቅሏል። የፈለጋችሁትን ቁርአን ማድረግ ትችላላችሁ። እንደዚህ እንግዳ ሲመጣ ሞቅ እንዲል፣ እንደዚሁ ደግሞ ነሽዳ ማድረግ የምትፈልጉ እንዲሁም ደግሞ እንግዲህ ሙዚቃ የምታፈቅሩም ካላችሁ እንግዲህ ሳሎኑ ይሄን ይመስል ነበረ። ይሄ እንደምታዩት ያው ይሄ ኮሊደር ነው፣ ወደዚህ መውጫ ነው። ወደ እኔ መኝታ ክላስ ከመሄደን በፊት ኪችን ካቢኔ ላሳያቸው። ኪችን ካቢኔችን ያሰራሁት እንግዲህ እቺ ኪችን ካቢኔ የፈጀችው የሚገርማችሁ ወደ 56,000 ፈጅታለች። እንግዲህ አስበውት። ይሄ ኤሌክትሪክ ምጣድ ነው እንግዲህ ከዚች ጀመራ ማለት ነው። ኤል እንኳ አይደለችም አንድ ማለት ነው። በቃ አንድ ከግርግዳ እስከ ግርግዳ፣ ከዚህ ግርግዳ እስከዚህ ግርግዳ ድረስ፣ እስከዚች ግርግዳ ድረስ። ከታች ደግሞ ሙሉ አይደለም። ከታች ደግሞ የምታዩት ከዛች ከግርግዳ አንስታ እዚች ድረስ ነው ያበቃችው። ምክንያቱም ወደዚህ እንዳይሄድ እንትን አይልም፣ በር አያስከፍትም። እንግዲህ ለዚች 56,000 ብር ነው የከፈልኩት ማለት ነው። ግን ቢሆንም ማለት ነው የሚገርማችሁ እቃችሁን በቃ በደንብ አድርጎ ያዝ ያደርግላችኋል። እና ኪችን ካቢኔ ማሰራት ከፈለጋችሁ ያለው ታይቅ ነው። ይሄንን አሁን የመጣው ፋሽን ደግሞ ይሄን አይነት ኪችን ካቢኔ ነው የመጣው። ማሰራት ከፈለጋችሁ ታሰራላችሁ ኢንሻአላ። ቀጣይ ደግሞ ማሳያችሁ የልጆች መኝታ ክላስ ነው። የልጆች መኝታ ክላስ እንደምታዩት ነው። ይሄ ደግሞ የልጆች መኝታ ክላስ የጅብሰን አሰራሩ ይህን ይመስላል። ኖርማል ብዙም ዲኮር ያልበዛበት ማለት ነው። 3 አይነት ከለር ናት። ያው አብዛኛው 2 አይነቱ ነው በደንብ የሚያስታውቀው። እንደምታዩት ነው። ያው እዚች ነው ቁጭ የምንለው ምናምን ልጅ ምናምን ቡና እንደዚህ አንዳንድ እንግዳ ምናምን ሲመጣ እዚች ቁጭ እንላለን ማለት ነው። ያው ቀለል ብሎ የተፈረሸ ነው ብዙም ያልተካበደ ለማለት ያክል ነው። ቀጣይ ደግሞ ሻወር ቤትና የኔን ክላስ ያው ውስጡ 2 መኝታ ክላስ፣ 1 ሳሎን እና 1 ሻወር ቤት፣ 1 ኪችን። በቃ ይሄ ነው የምሪት ቦታዎች 180 እንትን ምሪቶች የቤት አቆራረጣቸው ማለት ነው። እንግዲህ ሻወር ቤቱ ይህን ይመስላል። እንደምታዩት ከወገበታ እስከ ግማሽ ድረስ ነው እንደዚህ ሰራሚክ እንትን ያልኩት እንጂ ከግማሽ በላይ ጅብሰም ነው። እዚህ ሻወር መታጠቢያ አለ። ውሃ ስትመጣ በሱ ነው የምንታጠበው። ውሃ ከሌለች ነው እንጂ ማለት ነው። ቀጣይ ደግሞ ማሳያችሁ የኛ መኝታ ክላስ ነው። የኛ መኝታ ክላስ እንደምታዩት ይሄንን ባለፈው ቀርጬላችሁ ነበር። አልጋ እና ዱላብ እኔ እንደምፈልገው አይደለም የተሰራው፣ ግን ያው ይሁን አይደል? ይሁን እንግዲህ ምንም ማድረግ አይቻልም። እንግዲህ ያው ይሄንን ይመስላል ማለት ነው። የዚህ ደግሞ እንደምታዩት የጅብሰን አሰራሩ ይህንን ይመስላል። 3 አይነት ከለር አለው የሚያስተኛ። እንግዲህ ይሄ እንደምታዩት ነው በእንትን ማለት ነው። ምንድን ነው የሚባለው? ሰማያዊ ከለር ማለት ነው። ያው ደስ ይላል፣ ብዙም አይረብሽም። የሚረብሽ አይነት ከለር አይደለም።
ይሄ ደግሞ በጣም የሚያበራ ይመስለኛል። አዎ እንደምታዩት ነው፣ ያስታውቃል። ይሄ ሶስተኛው ነው፣ 3 አይነት ከለር ማለት ነው። እንግዲህ ይህንን ማሰራት ከፈለጋችሁ ጅብሰም ምናምን እኔ አብሽሩ። ኢጃዛ ቤት አልመሰላችሁም? እንደ አይነት ሻንጣ እንደዚህ ሲደረደር በርሚል እንደዚህ ምናምን ሻንጣ ሲደረደር አረብ ሀገር ነው የሚመስለው። ምክንያቱም አረብ ሀገር የኢጃዛ ቤት ማለት ነው። ይህንን ይመስላል ማለት ነው የዛሬው። ሌላ በቃ እንግዲህ ያው ይህ ክላሱ እንግዲህ ይሄ ነው ያለው ማለት ነው። ሌላ ክላስ ምናምን ነገር መስታወት ውስጥ እንዳልገባ እንግዲህ ይህን ይመስላል ቪዲዮ ማለት ነው። ማለቴ ክላሱ ሌላ ተጨማሪ ክላስ የለም፣ እንደምታዩት ነው። በቃ ከመኝታ ክላስ ወጣት ብላችሁ ሳሎን፣ እዚህ ሸዋር ቤት፣ እንደገና ደግሞ በዚህ ስትሄዱ ክችን ነው የምታገኙት። በዚህ ስትሄዱ ደግሞ የልጆች መኝታ ክላስ፣ በቃ ወደዚህ ወደ ውጭ ማለት ነው። ይሄ እንግዲህ በስተጀርባ በኩል ስለሆንኩ ነው። በፊት ለፊት ቢሆን ያው መወጣው በዛ ነበረ፣ ግን ያንን በጣም ፀሐይቱ ፊት ለፊት ስለሆነች ነው በዚህ እየወጣሁኝ ያለሁት። ሰርቪሷ እንደነገርኳችሁ 2 ክላስ ነች፣ 1 ሳሎን እና 1 መኝታ ክላስ ነች። ለጊዜው አልተከራየችም። እዛ ደግሞ የሆነች ስቶር ነገር ናት። በቃ ኮተታችሁን ያዝ የምታደርግ ጠበብ ያለች ክላስ ነች ያቺ ማለት ነው። በቃ የምሬት ቤት እንደምታዩት ይሄ እዚህ ጎረቤት ነው። ይሄ እዚህ ጎረቤት ነው። በቃ የምሬት ቤት ለወሬ ያስመችው ነው ይባላል። ለወሬ አይመችም እንደዛ ይባላል። እና ይህን ይመስላል። ይሄ እንደምታዩት ከቤቱ በመቀጠል ባለፈው ነበር የ5 ዓመት ኢምራንና የጎረቤት ላይ ረስቼው ሳለቀው ነው። እና እንደው እንደት ቤት ብቻ ምናምን ላላችሁ ይህም ተጨማሪ አለ። ከተሰራ ይያዛል እህቶቼ።